መሪነት እንግዲህ እኛ የመጽሐፍ ቅዱስ ሰዎች ነን። በታሪክ ውስጥ ትልቁን ሪቮሉሽነሪ አብዮተኛውን አብዮተኛ መሪ ነው ብዬ አስባለሁ። ኢየሱስን እንደዛ አምናለሁ። እና የአብዮተኛው መሪ ኢየሱስ ተከታዮች ነን እና መሪነት ስታንድ ያደርጋል። ብዙ መሪዎች በመጽሐፍ ቅዱሳችን አሉ። ከዛ በሰኪላር ደግሞ በዘመናት ትላልቅ መሪዎች አሉ፣ የምድርን ታሪክ የቀየሩ በመጥፎም በእውነቱም ማለት ነው። ኢንፍሉዌንስ እና ሊደርሺፕ ኢዝ ኦል አባውት ኢንፍሉዌንስ ብለህ ነበር ቅድም። ብዙዎች እሱ የሚስማሙበት አባባል ነው፣ የሊደርሺፕ ኢንፍሉዌንስ ነው። ከዛ ባለፈ ግን በአሸናፊ እይታ መሪነት ምንድን ነው? መሪ መሆን ማለት ምን ማለት ነው? ኢንክሉዲንግ በራሴ መንገድ ዲፋይን ባረገውም ሁለንተና ያመራር ማለትስ ምንድን ነው? እንግዲህ መሪነት እንዳልኩ ብዙ ኢንስቲትዩሽኖች አሉ፣ ብዙ ቲዮሪዎች አሉ። መሆን ነው መሪነት ለኔ። በጣም ሁሉንም ተቀብዬ መሆን ነው እና በጣም ወደው ሰው አለ፣ ጉዲና ቱምሳ ይባላል። he was a politician. You believe that Gudina Tumsa is politician? Yeah, he's a man of justice. He's a man of justice. ግን ብዙ አርጊውመንት ስላለ ነው እንግዲህ ፖለቲሻን አርጊውመንቱን ሳይሆን የኔን ጥናት ልንገርህ። ፖለቲሻን ብለህ ስታነሳ በታሪክ አሁን የዳንዲ መንገድ ላይ በጉዲና ቱምሳ የኦነግ እንደነበረ የኦነግ ስብሰባ ሲያደርግ የደርግ መንግስት ሀገር ውስጥ ሲገባ ተከታትሎ እንደገደለው አድርጎ ጽፏል። ሌሎች ደግሞ እንግዲህ ቅርብ ጊዜ ሌሎች የወጡ መጽሐፍት ላይ ደግሞ ምንም አይነት የፖለቲካ ሰው መሆኑን የሚገልጽ የለም። ሂጀስት በቃ ፓርቲ ነው። ግን ፓርቲ በሆነ የሰው አይምሮ ውስጥ የነበረ ሀሳብ ፓርቲ ይሆናል። እኔ ቢኖርበትም ባይኖርበትም አይ ዶንት ኬር። ኃጢአትም ጽድቅም አይደለም። ሰውየው እዛ የእሱን ማሳከር ከፖለቲካል ጉዳይ ጋር ሊያያዙ ስለሚፈልጉ መንታዊነት፣ ሁልጊዜ መንታዊነት አንተ ጻድቅ ሌላውን ሰው የሆነውን ሰው ኃጢአተኛ አድርጎ ጉዲና ቱምሳ ኃጢአተኛ ፖለቲከኛ ነው የሚሉ ሰዎች ብዙ ሰዎች አድርጌ አውቃለሁ። የጉዲና ቱምሳ ፖለቲክስ ፊሎሶፊ ጀስቲስ ነው፣ ኢኳሊቲ ነው። ሃይማኖትህን እምነትህን ባለበት ቦታ አክብረህ አገርህን አክብረህ የአገር ደላላና ነጋዴዎችን ነው ማለት ነው ጉዲና